በየቀኑ የሚሰማሽን ስሜት ሙሉ በሙሉ መቀየር ብትችይስ? ከጧቱ 11 ሰዓት መነሳት ሳይጠበቅብሽ፣ ውድ ምርቶችን ሳትገዢ ወይም የተለየ ሰው ለመሆን ሳትጨነቂ። አስቢው፣ ጧት ስትነሽ ንቁ ሆነሽ የተዋብሽ፣ አእምሮሽ ሰላም ያገኘና ውሎሽን በደስታ መንፈስ መጀመር ስትችይ። በዚህ ቪዲዮ ላይ በራሷ መተማመን፣ ስርዓት ያለው ህይወት፣ ሴትነቷን መጠበቅና ውጤታማ መሆን ለምትፈልግ የሀበሻ ሴት የሚሆን እውነተኛ የጠዋት ልምድን አካፍላችኋል። በጠዋት ከእንቅልፍሽ እንደነቃሽ ማድረግ የሌለብሽ የመጀመሪያው ነገር ስልክሽን መንካት ነው። ጠዋት ከእንቅልፍሽ እንደተነሳሽ መጀመሪያ የምታዩ ነገር ቀሪውን ውሎሽን የማበላሸት ወይም የማድመቅ አቅም አለው። ስለዚህ ቲክቶክ፣ ኢንስታግራም ወይም ዩቲዩብ ከፍተሽ ስክሮል ማድረግ ከመጀመርሽ በፊት ጥቂት ደቂቃዎችን ያለ ስልክሽ አሳልፊ። ሙሉ ጠዋቱን ከስልክ ራቂ ማለት አይደለም፣ ብቻ ስልክሽ መጀመሪያ ትኩረትሽን የሚስብ ነገር እንዲሆን አታድርጊው። የሶሻል ሚዲያው ዓለም በሌሎች ሰዎች ህይወት ላይ ትኩረት እንድታደርጊ ከማዘዙ በፊት አእምሮሽ በደንብ እንዲነቃ ጊዜ ስጪ። በሁለተኛ ደረጃ ከእንቅልፍሽ እንደተነሳሽ ማድረግ ያለብሽ ነገር ደግሞ አልጋሽን ማንጠፍ ነው። ይህ በጣም ትንሽ ነገር ይመስላል፣ ነገር ግን እመኚኝ ትልቅ ለውጥን ያመጣል። ከክፍልሽ ከመውጣትሽ በፊት አልጋሽን አስተካክለሽ አንጥፊ። አካባቢሽን ባጭሩ አዘጋጅ። ሙሉ ክፍልሽን በየቀኑ ለረጅም ሰዓት ማጽዳት አያስፈልግሽም። ብቻ እቃዎችን ወደ ነበሩበት ቦታ መልሽ። ቆይተሽ ወደ ክፍልሽ ስትመለሺ ጭንቀት ከሚፈጥር ይልቅ ሰላም የሚሰጥ ቦታ ታገኛለሽ። በዛ ላይ ውሎሽን በአንድ ትንሽ ነገር አከናውነሽ መጀመር በጣም ደስ የሚል ነገር ነው። በሶስተኛ ደረጃ የምታደርጊው ነገር ደግሞ ያው መታጠብና መነቃቃት ይሆናል። ጥርስሽን ቦርሺ፣ ፊትሽን ታጠቢ፣ ካስፈለገሽ ደግሞ ሻወር ውሰጂ እና ንጹህ ልብስን ልበሺ። ይህን ማድረግሽ በተለይም ምንም ነገር ለማድረግ ፍላጎት በሌለሽ ቀናት ላይ የበለጠ በጣም አስፈላጊ ነው። አንዳንዴ መጀመሪያ ፍላጎት ወይም ሞቲቬሽን አይመጣም። ብቻ ተነስተሽ ፊትሽን መታጠብ፣ ልብስሽን መቀየር፣ በቃ እነዚህን ማድረግ ነው። ያኔ ጉልበትሽና ንቃትሽ አብሮ ይመጣል። አራተኛው ደረጃ ጸጉርሽን መንከባከብ ነው። በየጠዋቱ 1 ሰዓት ሙሉ ጸጉርሽን ለመስራት ጊዜ ማጥፋት አይጠበቅብሽም። ዋናው ዓላማው ጸጉርሽን ጽድት ያለና ጤናማ፣ በተለይም ደግሞ ለአንቺ ምቹ ሆኖ እንዲታይ ማድረግ ነው። ቆንጆ ሆነሽ ለመታየት የተፈጥሮ ጸጉርሽን መቀየር እንዳለብሽ አይሰማሽ። ለጸጉርሽ የሚስማማውን እና በራስ መተማመን የሚሰጥሽን መንገድ ፈልጊ። በደረጃ 5 ላይ ያስቀመጥኩት ደግሞ ቀለል ያለ ቁርስን መመገብ ነው። ቸኮልኩ ብለሽ ቁርስሽን አትለፊው። የጠዋት ቁርስሽ በኢንተርኔት እንደምናያቸው ውድና ፍጹም የሆኑ የምግብ አይነቶች መሆን የለባቸውም። ላንቺ ትክክለኛና በእጅሽ የሚገኘውን ተመገቢ። ዋናው ነገር ትልቅ ነገር መብላት አይደለም፣ ለሰውነትሽ ኃይል መስጠትና ውሎሽን በትኩረት መምራት። ስድስተኛ ውሃ በደንብ ጠጪ። ቀንሽን ከመጀመርሽ በፊት ጥቂት ውሃ ጠጪ። ከተቻለ የውሃ ቦትል አብሮሽ ይኖር። በቀን ውስጥም መጠጣትን አትርሺ። የተለየ የዲቶክስ ውሃ አሰራርን ሁሉ መከተል አይጠበቅብሽም። አንዳንዴ በጣም ቀላል የሆኑ ልምዶች ናቸው ትልቁን ለውጥ የሚያመጡት። 7 አንቺን የሚመችሽን ወይም አንቺ የምትወጂውን ብቻ ልብስ ልበሺ። አሁን ደግሞ ልብስሽን የምትለብሽበት ሰዓት ላይ ደርሰናል። እዚህ ጋር እንድታስተውሹ የምፈልገው ነገር ለሌሎች ሰዎች ብለሽ መሽሞንሞን አይጠበቅብሽም። ስለ ራስሽ ጥሩ ስሜት የሚሰጥሽን ወይም ደግሞ ይገባኛል፣ ይሄን ብለብሰው ይመቸኛል ብለሽ ተዘጋጂ። ምቹና በራስ መተማመን የሚሰጥሽን ልብስ ምረጪ። ውድ መሆን የለበትም። ልብሶችሽን ደጋግመሽ መልበስ ትችያለሽ። አንድ አይነት ልብስ በተለያየ መንገድ አጣጥመሽ መልበስም ትችያለሽ። ዋናው ነገር ያሉሽን ልብሶች እንዴት በንጽህና መያዝ እንዳለብሽ መልመድ ነው። ሽቶ የምትወጂ ከሆነ ደግሞ ጥቂት ሽቶዎችን ተቀቢ፣ ጸጉርሽን አስተካኪ፣ ጽዳትሽን ጠብቂ እና ከመውጣትሽ በፊት ሁሌም ቢሆን መስታወትሽን ተመልከቺ። 8ኛ ቀንሽን ከመጀመርሽ በፊት እረፍት ውሰጂ። ቀንሽን ከመጀመርሽ በፊት 5 ደቂቃዎችን ለራስሽ ውሰጂ። ምንም ሳታደርጊ ጸጥ ብለሽ መቀመጥ ትችያለሽ ወይም መጸለይም ትችያለሽ። ከዚያም ደግሞ የመጻፍ ጥቂት ገጾችን ማንበብም ትችያለሽ። በደብተርሽ ላይ የሆነ ሐሳብሽን መጻፍም ትችያለሽ ወይም ደግሞ ሳትቸኩይ ቡናሽን ወይም ሻይሽን እየጠጣሽ ቁጭ ማለትም ትችያለሽ። ይህ ህይወትሽ በየጠዋቱ ጭንቀት የበዛበት መሆን እንደሌለበት ማስታወሻሽ ነው። በደረጃ 9 ያስቀመጥኩት ደግሞ ውሎሽን አቅጂ ነው።
በዚህ ሰዓት ደብተርሽን ማውጣት ወይም ደግሞ በስልክሽ ማስታወሻ ላይ ዛሬ ማከናወን የምትፈልጊያቸውን 3 ዋና ዋና ነገሮችን ጻፊ። 20 ነገሮችን አይደለም፣ 3 ነገሮችን ብቻ። ምናልባት የቤት ስራ ይኖርሻል፣ ምናልባትም ማጥናት ይኖርብሻል፣ ወይም ደግሞ ሌላ ልታደርጊው የምትችይው ስራ ይኖራል። ውሎሽ ምንም ይሁን ምን 3 ቅድሚያ የምትሰጫቸውን ነገሮች ምረጪ። ይህም ሳትጨናነቂ በትኩረት እንድትሰሪ ያደርግሻል። ደረጃ 10 በጥሩ አስተሳሰብ ከቤትሽ ውጪ። በመጨረሻም ወደ ውጭ ከመውጣትሽና ውሎሽን ከመጀመርሽ በፊት ይህንን አስቢ። ጥሩ ቀን ለማሳለፍ የግድ ፍጹም የሆነ ጠዋት ሊኖርሽ አይገባም። ምናልባትም ዘግይተሽ ተነስተሽ ይሆናል። ምናልባትም ሙሉ ልምድሽን ለመስራት ጊዜ አጥተሽ ይሆናል። ወይም ደግሞ ጠዋትሽ ሙሉ በሙሉ የተዘበራረቀ ሊሆን ይችላል። ግን ይሄ ምንም ችግር የለውም። ቀንሽ አልተበላሸም። ሁልጊዜም እንደገና መጀመር ትችያለሽ። ውብ ህይወት የሚገነባው ፍጹም ቀናትን በማሳለፍ አይደለም፣ ይልቁንም እንደገና እንዴት መጀመር እንደምትችይ በመማር ነው። ትክክለኛው የሀበሻ ሴት የጠዋት አጀማመር ይህንን ይመስላል። ሁሉንም ደረጃዎች በየቀኑ ማድረግ አይጠበቅብሽም። በአንድ ወይም በሁለት ልምዶች ጀምሪ። የራስሽ አድርጊያቸው። ከዚያም ቀስ በቀስ የራስሽን ልምድ ገንቢ። ምክንያቱም ራስሽን መቀየር ማለት በጠዋቱ 11 ሰዓት መነሳት ወይም ደግሞ ፍጹም መሆን አይደለም። ይልቁንም ራሷን የምትንከባከብ፣ ጊዜዋን የምታከብር እና ለራሷ ህይወት ለመቆም የምትመርጥ ሴት መሆን ነው። ይህንን ልምድ ነገ መጀመር ከፈለግሽ ነገ አዲስ ጅማሬ ነው ብለሽ ኮሜንት ላይ ጻፊልኝ። ይህ ቪዲዮ ከተመችሽ ደግሞ ገርልስ ኮድን ሰብስክራይብ ማድረግ አትርሺ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኚ።